አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ የኑር ቲዩብ ቤተሰቦች? አልሐምዱሊላህ እኔ ደህና ነኝ። በጣም ተራርቀናል። ዛሬ ግን ጥሩ ትምህርትን በሚሰጠን ታሪክ ይዤላችሁ መጥቻለሁ። ይህም ከላይ እንዳነበባችሁት መርየማ ይሰኛል። ይህ የውድ እህታችን መርየማ ድምፅ ነው። መርየማ ብርቱ ናት፣ ጠንካራ ሰራተኛ ናት፣ ነገን የምታልም ታላቅ ተስፈኛ ናት። ግን ይሄ ሁላ ህልም፣ ይሄ ሁላ ተስፋ በአንድ ቀን ስህተት ባዶ ሆነ። ውድ የኑር ቲዩብ ቻናል ቤተሰቦች ሰብስክራይብ እና ላይክ በማድረግ ብትጀምሩት እንዲሁም ደግሞ ለወዳጅ ዘመዶ ሼር እንድታረጉት እንጋብዛለን። ጀዛከላህ ኸይር። መጨረሻ ላይ ለዱንያም ለአኺራም የሚጠቅም ማስታወሻ ማሳሰቢያ መልእክት አለኝ። እሱን ማዳመጣችሁን አትርሱት። መርየማ ትባላለች። ያደገችው እዚሁ በሀገራችን ኢትዮጵያ ውስጥ ነው። መቼም ህይወት ውጣ ወረዷ ሰፊ ነውና የምትኖርበትን ህይወት ለመቀየር ወደ አረብ ሀገር ትሄዳለች። አልሐምዱሊላህ በጣም ደስ የሚል ቦታ ነበር የገጠማት። ማዳሟም ልክ እንደ ሌሎቹ ክፉ አይደለችም። ነዝናዛም ተሳዳቢም አልነበረችም። ደሞዟም ቢሆን ጥሩ ነበረ። መቼም ግን የሰው ልጆች ነንና ስናገኝ እንኮራለን፣ ምኞታችንም ይጨምራል። ከጓደኞቿ ጋር ሲገናኙ ስለ ወንድ ትርክት መስማትን ያዘች። ቢተክራሩ የቅጣው ለሐብሉ ለሐጀር እንደሚሉት ኢብኑል ሐጀር አላህ ስራቸውን ይወደድላቸውና በሷ ላይም ይህ ነገር ሲደጋገምባት ወደ ልቧ ሳታስገባው አልቀረችም። ድሮ እንደ ጥበቃ የምታዩ ሰው እንደ ወንድ ማየት ጀመረች። ገና ሳታገኘው በሐሳብ ተሸነፈች። መቼም የአላህ ቀድር ነውና ከአንድ ሰው ጋር ተዋወቀች። ፍቅር ውስጥም ወደቀች። ምን ላርግልህ ሆነ ነገራቸው። የሚያረጉትን የሚጨብጡትን አጡ። በዚህ መሃል ነው አላህ ሊፈትናት ሲል አንድ ቀን አመማት። ወደ ሆስፒታልም ሄደች። በዚህ መሃል ግን እርጉዝ መሆኗን አወቀች። በዚህ ሰዓት ከደስታ ይልቅ ሐዘን ነበር የተጫናት። ምን ይዋጣት? ምክንያቱም እዛ እሷን የሚጠብቁ እጆች አሉ የቤተሰቦቿ። እዚህ ደግሞ ከእሷ ጉርሻ የሚጠብቅ አዲስ አላህ ፍጡርን ሰጣት። ለነገሩ ምን አስደነገጠኝ ሄጄ ነግረዋለሁ ብላ አሰበች። እንዳለችውም ሄደች። ግን የጠበቀችውን ምላሽ አላገኘችም ነበረ። እና እኔ ምን ላርግሽ? ራስሽን አትጠብቂም? እኔ ወንድ ነኝ፣ እሳሳታለሁ አላት። በዛስ ንግግር ሰማይ ይሁን ምድር ይሁን ያለውበት ቦታ ጠፋኝ። በሐሳብ ብክንክን ብዬ ወደምሰራበት ማዳም ቤት ሄድኩ። ነገሩን ላለማስጠጣት ሞከርኩኝ። ሆኖም በልብ ያለ ቋጠሮ ማን ይፈታዋል? ከማንም አትሻ አላህ ያገረዋል። ይበልጡን አመመኝ፣ ይበልጡን ደከምኩ፣ በጉር ተመትቼ በከንቱ ወደቅኩ አለች። አይ መርየማ በጣም ያማል ነገሩ። በተለይ ሰው ለሆነ ሰው ያማል። በተለይ ከሚወዱት ሰው ጋር፣ ከሚያፈቅሩት ሰው ጋር፣ ለኔ ብለው ካሰቡት ሰው ጋር እንዲህ አይነትን ምላሽ ማግኘት ያማል። ጊዜዋ እየሄደ የልጇ መውለጃ እየተቃረበ መጣ። የሆዷ መግፋት እያሳበቀባት መጣ። ማዳሟ ነገሩን አስተውላ ስለነበረ በዝርዝር ሁሉንም ነገር ጠየቀቻት። ስለሱ ለመናገር ግን ልቧ ፈራ። ሁኔታውን ብትናገርም እሱ ገሌ ነው ብላ ግን ማንነቱን ለመጥቀስ አልወሰነችም። ምክንያቱም የሆነ ነገር ቢያደርጉትስ ብላ ፈራች። ቢያስሩትስ፣ ቢያባረሩትስ የሚል ስጋት አደረባት። ፍቅር ከባድ ነው። አላህ ይጠብቀን። ከአላህም ኸይረኛዋን ይስጠን። ሐላል ዘውጅንም ይወፍቀን። አላህ ይስጣትና አለች ባለ ታሪካችን። አላህ ይስጣትና የሰራሁትን ብር ማዳም የሰጠችኝና አሁን ላይ መስራት እንደማልችል ነገረችኝ። እውነቷን ነበረ። በዛ ወቅት ዕቃ የማጥበት እንኳን አቅም የለኝም። እንኳን ቅስም አካል ተሰባብሮ ይቅርና የአንዲት ሐሳብ እንኳን መሽ ያስተኛል። ግን ማን ጋር እሄዳለሁ? ነገሮችን ሳስበው ለከስ ቤተሰቦቼን ከተውኳቸው ብዙ ወራቶች አልፈዋል። እነዛ የምወዳቸው የምሳሳላቸው ለነሱ ብዬ ከሀገር የወጣሁላቸው ቤተሰቦቼን ረሳኋቸው። ማን ጋር ነው መሸሻዬ? ቢሆንም አማራጭ የለኝም።
ያረጀ ቆርቆሮ አያገለግልም፣ ሂጂ ወደ እናትሽ የወለደ አይጥልም አይደል የሚባለው አባባሉስ? ማን ጋር ልሂድ አሰብኩኝ፣ አወጣሁ፣ አወረድኩኝ፣ ሁሉንም አነሳሁ። ግን ከቤተሰቦቼ ካሳደገችኝ እቅፏን ከለመድኩ እናቴ ከአባቴ ውጭ ማንም አልታየኝም። አይኔን በጨው አጥቤ ለእናቴ ስልክ ደወልኩ። በዛ ሰዓት እጄ እየተንቀጠቀጠ ነበረ። ስልክ ደወልኩኝ። መቼም ወላጅ አይጨክንምና ስልኩን አነሱት። ኢንሻአላህ አላህ ካለ ክፍል 2ን በቀጣይ ሳምንት አቀርብላችኋለሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ለሌሎችም ሼር በማድረግ ለእህት ለወንድሞቻችን የዚህ ቻናል ቤተሰብ አድርጓቸው። ኢንሻአላህ እስከ ቀጣይ እስከምንገናኝ ድረስ አላህ በሰላም ያገናኘን። ከዚህ ፓርት 1 እንኳን ብዙ የምንይዛቸው ብዙ ነጥቦች አሉን። የምናምናቸው መለየት፣ በዱዓ ላይ መመርታትና ለሐራም ነገር ደግሞ ዲፕሊ ያለመቸኮልን ያሳየናል። እስኪ ለሚቀጥለው ፓርት አላህ ያገናኘን። ሰላም አለይኩም ወራህመቱላሂ ወበረካቱ። መልእክቴ ምንድነው? ከዚህ በፊት ስለ ሊበንዩ ሳኒ ስለ ሊበንዩ አወል ታሪክ ሰርቼ ነበረ፣ ማየት ትችላላችሁ። እና ሊበንዩ ሳኒ ትልቅ መድረሳ ሊገነባ ነው እና ይሄ መድረሳ ደግሞ እገዛ ይፈልጋል፣ የእናንተን እገዛ ይፈልጋል። ለሁሉም አኽላል ኸይራት ሙስሊማት ለሁሉም የኸይር ባልተቤቶች ሁሉ ጥሪውን አቅርቧል። እናንተም በቻላችሁት አቅም እንድታግዙ ነው ጥሪያችን። አካውንቱም በመስጂዱ ተከፍቷል። የገሽ ሚፍታሁል ጎጃም መስጂድ ይላል እና የቻላችሁትን አግዟቸው፣ በዱዓም አግዟቸው፣ ሼር በማድረግም አግዟቸው፣ ለሌሎችም በመናገር አግዟቸው። አላህ በጀነቱ ያሰባስበንና የአላህን ቤት መስራት ያለውን ትልቅ አጅር አይነገርም። ታቁታላችሁ። እንኳን አይደለም መገንባት፣ መስራት፣ ማሰራት፣ ማገዝ ይቅርና ትንሽ እንኳን አፈሩን ጠረግ ማድረግ እንኳን ያለውን አጅር ሙእሚን ያውቃል፣ ያለውን ትልቅ ደረጃ። አላህ ያግዛችሁ፣ አላህ ያግዘን፣ ልባችንን ጋር አላህ ያድርገው። እንግዲህ ከኸይር ነገር የምንከፈል አላህ ያድርገን እላለሁ። የዛሬ ማሳሰቢያ ይሄን ነበረ። ሁላችሁም በያላችሁበት አላህ ሰላም አላህ ያደርጋችሁ፣ እኛንም አላህ ሰላም አላህ ያደርገን። አሜን።